ቄራ ሜክሲኮ አባ ቄራ ነሽ አንተ ቄራ ሜክሲኮ ቄራ ላቱ ማሸታሸቱ አርግለት ነው አባቴ ምን ይሰራ ነው እንጂ አንተ እዚህ ምን ተጠነው እስኪ ቤቲንግ እየቆመረ ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ዛሬም እንደተለመደው አበዱ ቪዲዮዎች ተመልሰን መተናል። ያው ዛሬም እንደተለመደው እናንተ ፈታ ያደርጋሉ ያዝናናሉ የሚሆነው ቪዲዮ ይዘላችሁ ቀርበናል። እስከ ቪዲዮ ፍጻሜ አብራችሁን ትሆኑ በአክብሮት እንጠይቃለን። እንዲሁም ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ መሆን ትችላላችሁ። እንዲሁም ይህንን ቪዲዮ እስከ መጨረሻ ታችሁት ከተመቻችሁ ይመቻችሁ። ወንደላጤ እኮ አያብስል ይላል። እስቲ እንውጭ ላስነሳ ነው። አስነሱ ተነሳ አረጋይ ሰረስ ሽራ ከተነሳ try not to laugh እስቲ ጋይስ ብቻ ወደ ቀጣይ ይሄ ላለመሳቂ ሞክሩ ምናምን ቻሌንጅ ይሄኛው እስቲ እንየው خلاص ጋይስ ዘሴም አስተሳቃቸው ምናምን ቆጨ ራሱ ይሄማ እንዴ ነው ላለመሳቂ ሞከረው እንደዚህ አይነት ቪዲዮ እየታየ ኧረ ይሄ ፌር አይደለም። የምር ብቻ ሲወደ ቀጣይ ቪዲዮ ጋይስ ለመጀመሪያ ቀን ረዳት ስትሰራ ይላል። እስቲ ሜክሲኮ የሞላ ይላል። ቄራ ሜክሲኮ ቦምበር ቄራ ሜክሲኮ አባ ቄራ ነሽ አንተ ቄራ ሜክሲኮ ቄራ ላቱ ማሸታሸቱ አርግለት ነው እስካሁን ዝም ብሏል። በይተኝና ተኛሽ ጂ7 ከባዱ ጂ7 ከባዱ ይላል። አንተ ልጅ አረንተኛበት ግዴለም ወዳኛሉ ጂ7 አባዱ ጂ7 ታክሲ ሲሞላ ዝም ይላል። ተይ አባዱ ጂ7 በጣም ምን ይደረጋል? ታክሲው ሲሞላ በቃ ጸጥ ማርቱ ስለማይቀር እሺ ወራጅ አለ ምናምን ሲሉት አይጨቃጨቅም። ብርሳ መልስ ምናምን ጭቅጭቁ የት አለ? ይሄ እኮ ኖርማል እኮ ያ ጭቅጭቅ ምናምን የጠፋስ። እስቲ ብቻ ወረቀት ቪዲዮ የሞተ ተጉዳ አፈር ይገባ ተጉዳ እኔ ስራ ልሄድ ነው። ልጆቹ ከክላስ ይመጣሉ። ምሳ ምናምን ሰራርተሽ ጠብቂያቸው። እንዴ ነው አንቺ ሁሉ ነው የምትሄደው? አስቤዛ ብርስጠኝ እንጂ ያስቤዛ ብርስጠኝ። አሁን ለቅሶ ቤት ከመግባታችን በፊት ሰጠውሽ አይደል እንዴ? እንዴ እና ለምን ፊት ለፊት ቁጭ ብለዋል እኮ አመተኛ ፉስ ልታስገባኝ ነው? ልታዋርደኝ 100 ብር ሰጥቼ አጣሽ ረምጣሽ ታስብለኝ እንዴ? አንቺ ጓደኞች ፊት ለፊት እነዚህ ቀዳዳ ጓደኞች ፊት ለፊት ትገለጫለሽና በቀን ሁለት ያስቤዛ ብር አይደለ? ምን ልታስነሽ ነው እንዴ ሰውየውን ለራት 400 ብር ምከፍ? አሁን ጭቅጭቁን ታውና ልጆቹ ሲጋቡ የሚበሉት ምግብ የለም ስጠኝ። ሲጋቡ የሚበሉት ምግብ የለም። አንቺም ልጆችሽም ይኸውልሽ ኮረት ባርጩት መብላት ትችላላችሁ። ለሬሳ ታውሺ ለሬሳ ታጎበድጃለሽ ለሞተ ሰው። እኔ ልጆችን ለምኛ በላቸዋለሁ። ለምን ከራሳሽ ኖ ጋይስ እንዴ ልጆች ያሉ እዚህ ለነገሩ ልክ ነው እሱ ማለት አሁን በቃ ተው ጋይስ ብቻ ወደ ቀጣይ ቪዲዮ ያናቲ ነው እንዴ? ጉድ ናቲ ያጠዳ ላይብረሪ ገብቶ ኧረ ጉድ ነው ሲያተ ወይ ብርሃኑ ነጋ ናቲ አባቴ ምን ይሰራ ነው አንተ? እስኪ ምን ተጠ ነው እስኪ ቤቲንግ እየቆመረ ይው አንተ ገብተህ መቀመር ጀመርክ።
ጋይስ እንደ ቁም ነገር ላይብረሪ ገብቶ ጭራሽ ቤቲንግ ምናምን የቆመረ ዋት እስቲ ብቻ እንቀጥል ምን አርጎ ነው somebody to hate ጋይስ ይሄ ልጅ እስቲ በህይወት ካለ እስቲ ጋይስ የሚያሳይ ቪዲዮ ምናምን ሌላ ካለ ተመስገን ነፍሱን በቃ ቅጥታ ነፍስን ሰባተኛ ሰማይ ልክልሃለሁ እንዴ እኔ ቀላል የሆነ ቀላል ጥፋት መስሎኝ እኮ ነው ጋይስ ጭራሽ ቲቪውን ኖ ብቻ ልጅ ውስጥ በህይወት ካለ እስቲ ብቻ ይሁን እስቲ ወደ ቀጣዩ ቪዲዮ ከባለስልጣን ልጅ ጋር ብሬክአፕ ስታደርግ እንጣላ እያልከኝ ነው? አራው በቃ ይብቃን እንዴ ያረን ያልችልም እንዴ ሁሌ ተከበሽ እየመጣ ብቻ እኔ ይብቃን ይቅርብኝ ይሁን እስኪ ግን እርግጠኛ ነህ? አዎ እርግጠኛ ነኝ። እሺ አንዴ ብቻ ወደ መስኮቱ ወጣ በልኝ አንቺ ፊልሞቹ ላይ እንደምናያቸው በቃ ውጪ ላይ ዘፈን ይዘሽ ምናምን ብትለምኝ እዴ ማን ሲጀመር ምን ልታረግ ጀመርክ እንደዚህ አይነት ነገር ከባለስልጣን ልጅ ያው እንዴ ኦኬ ሶ የሆነ ሮማንቲክ ምናምን ሊሰሩ ምናምን መስሎት ወደ መስኮቱ ጠጋ በር ስትሄድ እዛው በቃ ነፍስን ሰባተኛ ሰማይ ያንተንም ተላከለ ነፍስን ሰባተኛ ሰማይ ልክልሃለሁ ብቻ እስቲ ወደ ቀጣዩ ቪዲዮ የዘመኑ ልጅ ይላል እስቲ ኧረ የተመታ ዘመን የተመታ ጋይስ ቆራጣ ብር አስገብቶ ሸውዶ እሱ ደህና ብር ይዞ ምናምን ሞታል። ኧረ ትችላለህ የምር ብቻ እስቲ ወደ ቀጣይ ቪዲዮ ጋይስ ዛሬ ለጓደኞቻችን አሪፍ መክሰስ አዘጋጅተንላቸዋል። ያው ኮርን ፍሌክስ ቨርሰስ የበግ ኧረ ቀልድ ጋይስ ኧረ ቀልድ እንዴ ስሙ አሁን እዚህ ጋር ኮርን ፍሌክስ በወተት አለ። ቀድሞ የጨረሰ ሙሉ ብሩ ወሳጅ ጀምሩ ስትባሉ ነው ጀምሩት። ቀድሞ በጨረሰ ነው እንዳጀምር ይኸውልህ ይሄንን ብር ጠጋው ያው ወይኔ ጀምሩ ስትባሉ ትጀምራለህ። ጋይስ ጉዳቸውን አላዩ 3 ጀምሩ ወይኔ እንዲህ ተጀመረ ይበላል አገናኘን ችግር የለውም ይጣፍጣል ምን አውሽ ነግሬሽ ነበር እኮ አያችሁ ፈጣሪ ሲወደኝ ቆይ ጋይስ የምራቸውን ነው ግን እንደዚህ የሚቀላለዱት? ኧረ የማይሆን ቀልድ ነው የምር ኧረ ይደብራል በጣም
እኔ ራሱ በሆነ አሰብኩት። እኔ ራሱ ማስመለስ እኮ ሲያንሳቸው እኮ ብቻ ጋይስ ለዛሬ ያዝንላችሁ ቪዲዮዎች ይህንን ይመስሉ ነበረ። በቀጣይ ባዝናኝ ቪዲዮዎች እስክንገናኝ ድረስ እስካሁን ድረስ ሰብስክራይብ ያደረጋችሁ ሰዎች ሰብስክራይብ በማድረግ የቻናላችን ቤተሰብ መሆን ትችላላችሁ። በቀጣይ ቪዲዮዎች እስክንገናኝ ድረስ ደህና ቆዩ።